بإذن الله سبحانه وتعالى يكون لماذا يحارب المنهج السلفي يميل رئيسي هنا لماذا يحارب المنهج السلفي سلفي هونون منهج سووች ለምን ይሆን የሚዋጉት ምክንያታቸው ምን ይሆን የሚል ርዕስ ይሆናል በአላህ Subhanahu Wa Ta'ala ፈቃድ رب سائل يسأل إذا كان المنهج السلفي يمثل منهج الكتاب والسنة على فهم الصحابة رضي الله عنهم طياق لطيق ይችላል المنهج السلفي የቁርአንና የሱናን መንሃጅ የሚወክል ከሆነ በሰለፎቻችን አረዳድ فلماذا بعض الناس يصد ويحارب هذا المنهج ከፊሉ ሰው ይህን መንሃጅ ለምን ይሆን የሚዋጉትና ሰዎች እንዳይከተሉት መሰናክል በመሆን ሰዎችን የሚያግዱበት ምክንያቱ ምን ይሆን المنهج السلفي እንደሚታወቀው يمثل المنهج الكتاب والسنة على فهم الصحابة رضي الله عنهم በሷሐባዎች አረዳድ ቁርአንና ሱናን የሚወክል ከሆነ ለምንድነው ከፊል ሰዎች የሚዋጉት ሰዎች ይህን መንገድ እንዳይከተሉ ምክንያት የሚሆኑበት ምን ይሆን الاسباب كثيرة ምክንያቶቹ በጣም በርካታዎች ናቸው اولا الجهل بهذا المنهج العظيم إن تعلق يهونون منهج سوتش على مواقعتهن على مرراتهن إن تعلق يهونون منهج سوتش على مواقعتهن على مرراتهن بركات سوتش يهنن منهج እንዳይ ከተሉ ያደረጋቸው إن من الأسباب التي جعلت كثيرا من الناس لا ينتهج المنهج السلفي هو الجهل به وبأصوله ብዙሃኑ ሰው ይሄንን መንሃጅ ይሄንን ጎዳና ጉዞ እንዳይከተሉ የሚያደርጋቸው አለማወቃቸውና ይሄ መንሃጅ የተቀመጡለት የሆኑ ኡሱሎች መሰረታዊ ነገሮች አሉ እነኚህ ነገሮች አለማወቃቸው ነው فالدعوة السلفية دعوة إصلاحية الدعوة السلفية دعوة إصلاحية ነች የተበላሹ ነገሮችን መስተካከል ያለባቸው ነገሮች የሚያስተካክል የሆነ ጥሪ ነው تدعو الناس إلى التمسك بالكتاب والسنة على فهم الصحابة رضي الله عنهم الدعوة السلفية دعوة إصلاحية ለሰዎች ጥሪ የምታደርግ የሆነች ቁርአንና ሱናን ሙጭጭ አድርገው አጥብቀው መያዝ እንዳለባቸው በሰሐቦች አረዳድና ግንዛቤ ማለት ነው አንደኛው ምክንያት ምንድነው الجهل بهذا المنهج العظيم ይህን ታላቅ የሆነው መንሃጅ ሰዎች አለማወቃቸውና አለ መረዳታቸው መሆኑ ግልጽ ነው ማለት ነው ሁለተኛው كثرة الشبه التي تلقى من قبل اعداء السنه ለሱና ጠላት የሆኑ ሰዎች የሚረጯቸውና የሚነዟቸው የሆኑ በርካታ ማደናገሪያ ነገሮች አሉ የነዛ ብዛት ማለት ነው كثرة الشبه التي تلقى من قبل اعداء السنه ለሱና ጠላት የሆኑ ሰዎች የሚረጯቸው ማደናገሪያ ነገሮች አሉ የነዛ ብዛት ይህንን መንሃጅ ሰዎች እንዲዋጉትና ሰዎች እንዳይከተሉት ሰዎችን ለማፈን ርብርብ ያደረጉ የምናይበት ምክንያቱ አንዱ ይሄ ነው ማለት ነው ومن هذه الشبه التي عصرناها وعصرها غيرنا እኛም እየኖርንበት ያለው የሆነ ከኛም ውጭ ያሉ ሰዎች እየኖሩበት የነበረው ከነበሩ ሹባዎች መካከል ከሚረጧቸው ሹባዎች መካከል አንደኛው رمي السلفيين بالغلو والتشدد ሰለፊዮችን መተቸት غلو ድንበር ያለፉና ሙተሸድዶች ናቸው እያሉ ሰለፊዮችን መተቸት لانهم يدعون الى السنه ወደ ሱና ጥሪ ስለሚያደርጉ ሰለፊዮችን ይለጥፉባቸዋል ድንበር አላፊዎች ናቸው ሙተሸድዶች ናቸው እያሉ ሹብሃዎችን በመርጨት ሰዎች እንዲበረግጉ እያደረጉ ይገኛሉ ሁለተኛው اتهام السلفيين بالحزبيه ሰለፊያዎችን በህዝብያ መተቸት ጎተኝ ቡድንተኝነት ያጠቃቸው ሰዎች ናቸው እያሉ በዚህ ወንጀል መወንጀልና መክሰስ ማለት ነው مع أن المنهج السلفي لا يقر التحزب والتفرق ويدعو إلى وحدة المسلمين على الكتاب والسنة على فهم الصحابة
የሰለፎቻችን መንሃጅ ተሐዙብና ተፈሩቅን ያወግዛል ቦታ የለውም ለተፈሩቅና ለተሐዙብ ቦታ አይሰጡም የሰለፎች መንሃጅ ማለት ነው ويدعو الى وحده المسلمين ሙስሊሞች አንድ እንደሆኑ ጥሪ ያደርጋል ግን على الكتاب والسنه على فهم الصحابه ማለት ነው በቁርአንና በሱና ሰዎች አንድ መሆን እንዳለባቸው በሰለፎቻችን አረዳድ ማለት ነው አንድ እንደሆኑ ሸሪዓችን ከምንም በላይ ቅስቀሳ ያደርጋል ማለት ነው እኛ ተሐዙብ የለብንም እኛ ሰዎችን የመከፋፈልና ሰዎችን የመሰነጣጠቅ ሱስ የለብንም ሸሪዓችን ከምንም በላይ ያወግዛል ሰለፎቻችን በጻፏቸው ኪታቦች ስንመለከት ተፈሩቅን ተሐዙብን በጣም ነው የሚያወግዙት ነገር ግን ባጢልን የመረጡ ሰዎች በባጢል ላይ የሚጓዙ ሰዎች ጉዟቸውን ሲቀጥሉ አብረን ከነሱ ጋር መጓዝ ሸሪዓችን አይፈቅድልንም ገለልተኛ እንሆናለን ቀጥተኛ በሆነው ጎዳና ላይ እንጸናለን ማለት ነው ያን ጊዜ ኡማውን እኛ አልከፋፈልንም ኡማውን የሚከፋፍሉት አዲስ መጤ ያመጡ ሰዎች ናቸው እኛ ተሐዙብ የለብንም ተሐዙብን የሚያመጡት ሌሎች ሰዎች ናቸው ማለት ነው ሌላው የሰለፎችን ጎዳና ህዝቦች እንዳይከተሉ ከሚያደርጉ ነገሮች መካከል ኢጥላቁ الأوصاف የተለያዩ ባህሪያቶችን ወይም የተለያዩ ቅጥል ስሞችን ልቅ በሆነ መልክ መገልገላቸው التي يقصد منها التنفير من دعوة أهل السنة ሰዎች የሱና ሰዎችን ጥሪ እንዳይከተሉ እንዲበረግጉ የሚያደርጉ የሆኑ ስያሜዎችን መለጠፍ مثال ذلك وصف أهل السنة السلفيين بالوهابية سفلقوا أهل السنة والجماعة سلفيين الوهابية إيالو بمتجت إيه قديما أرباب الخرافات سيقلقلوا تينبرا مالتنا يسونا سوج كسلفوቻችን منهج እንዲበረግጉ በሱና ላይ ያሉትም ወይም ደግሞ ወደ ሱና መምጣት የፈለጉ ሰዎች እንዲበረግጉ ከሚገለገሏቸው ስልቶች መካከል አንዱ ስያሜ አዲስ የሆነ ስያሜ መስጠት ነበር المنهج السلفي سلفي هو منهج يمثل الدين الذي جاء به الرسول صلى الله عليه وسلم نبي محمد عليه الصلاة والسلام يزوت يمتت يونن دين የሚወክል አዲስ መጤ አይደለም والاشخاص ሰዎች ግን مهما كانت مكانتهم من العلم والفضل فانما يستشهد لهم لا يستشهد بهم ولا يتعصب لهم المنهج السلفي نبي عليه الصلاة والسلام يزوت يمتت ጎዳና ከሆነ ሰዎች የፈለገውን ያህል ቦታ ቢሰጣቸውም ትልልቅ የሆነ ደረጃ ቢኖራቸውም من العلم والفضل فإنما يستشهد لهم ለነሱ ለንግግራቸው ማስረጃ እናፈላልጋለን እንጂ ولا يستشهد بهم እነሱን እንደ ማስረጃ አድርገን አንገለገላቸው ይህ ሰለፎች አቋም ዲናችን የሰለፎች መመሪያ መንሃጃቸው ነብዩ መሐመድ አለይሂ ሰላቱ ወሰለም ይዘውት የመጡት ትክክለኛው ያልተበረዘና ያልተከለሰ የሆነው ትክክለኛው መንገድ ነው ሰዎች ትልልቅ ዕውቀት ሊኖራቸው ይችላል ትልልቅ ፈضል ትሩፋት ሊኖራቸው ይችላል ለነሱ ለአቋማቸው ለንግግራቸው ወይም ለተግባራቸው ለእምነታቸው ማስረጃ ይፈለግላቸዋል እንጂ እነሱን እንደ ማስረጃ አድርገን አንገለገላቸውም ይሄ ሊሰመርበት ይገባል ولا يتعصب لهم ለሰዎችም ዘረኝነት ሊያጠቃን አይገባም علماء اهل السنه هم دعاة للمنهج السلفي የሱና ዑለማዎች ወደ ሰለፎች መንሃጅ ጥሪ ያደርጋሉ لا يدعون لذواتهم ለራሳቸው አይደለም ጥሪ የሚያደርጉት እነሱ ተከብረው እንዲኖሩ ሳይሆን ወደ المنهج السلفي ጥሪ ያደርጋሉ ወደ ራሳቸው አልነበረም ጥሪ ያደርጉ የነበረው
ስለዚህ فلا يصح أن يسمى المنهج السلفي بالمنهج الوهابي أو الفلان ተብሎ ሊሰየም አይገባውም የሰለፎች መንሃጅ ትክክለኛው ጎዳና ነብዩ መሐመድ አለይሂ ሰላቱ ወሰለም ይዘውት የመጡት ከሆነ ይሄ እሳቸው ይዘውት የመጡት ጎዳና ዑለማኡ ሱና ጥሪ ያደረጉለት ያለውን ጎዳና ይሄ المنهج الوهابي ነው المنهج فلاني ነው ተብሎ ሊባል ፈጽሞ ተቀባይነት የለውም ሊባል አይገባውም ማለት እቺ ሹብሃ ሰዎች ትክክለኛ ለሆነው መንገድ ጠላት የነበሩ ሰዎች الوهابية እያሉ ሲተቹ ነበር ይሄ እቺ ሹብሃ لما انكشفت هذه الشبهة ولله الحمد حاول أهل الأهواء إطلاق ألقاب أخرى على دعاة المنهج السلفي القصد منها التنفير إتشيز ستقالت إتشي شبهاتشو أهل الأهواء يسميت بالبيت لسميت تجيجي ونسوج يتلاقوا سياميوشين ما أقرب جمر على دعاة المنهج السلفي سلفي هنون منهج يمكتلوا بهون دعاتوش لا يتلاقوا سياميوشين ما أقرب جمر القصد منها قلنا التنفير سوتش اللي برققوا ما درقوا لأن نقدر تسوبتها إلى ومن هذه الألقاب الجامية سيفلقوا الجامية إلى والمدخلية إلى وغلاة الجرح من هذه الألقاب الجامية والمدخلية وغلاة الجرح وهكذا لا زال أعداء السنة يخترعون الألقاب المنفرة السنة ثلاثة ونسوج يتنايون سيامي وجن يفتروا يكتفوا يجنيان جامية إلهال مدخلية إلهال غلاة الجرح إلهال سوچن سيتچو دنبر يالفو قدب للاتشو لك يهونو سرعات للاتشو متسرعوش فتانوش مسلحة مفسدان يما يوقو يما يغنازبو إيالا يتلايو قالاتوچن ሲያራግብና ሲወረውር ሲተኩስ ትመለከታለህ ማለት ነው እሱና ሰዎች ከዚህ ሁሉ ንጹዎች ናቸው እፍትራእ ነው ጃሚያ የሚባል ነገር የለም መድኸልያ የሚባል ነገር የለም غلاة الجرح ولا وهابية ጠላቶች የሰጡን ስያሜ ብቻ ነው ይሄ ደግሞ ሙስተግረብ አይደለም ከጠላቶች እንዳሉ ቃላቶች መወርወራቸው ይሄ ሙስተግረብ ነገር አይደለም ነው እነዚህን ስያሜዎችን በመፍጠር ኡማው المنهج السلفي እንዳይከተል እየተዋጉበት ያለው አንዱ ይሄ ነው ማለት ነው እነኚህ ዑለማዎች محمد አማን አልጃሚ رحمه الله وكذلك شيخ ربيع ሱናን ያስተማሩት ምንም ያደረጉት ነገር የለም ግን ወደ እነሱ ነው ያስጠጉን ያሉት الجامية ወይም المدخلية مداخلين የሚባለው ማለት ነው ይሄ እነሱ ራሳቸው ሰው እንዳይከተል እንዲበረግግ ለማድረግ የተጠቀሙት ስልት መሆኑን ልንረዳ ይገባል ሌላው اتهام السلفيين بانهم يكفرون الناس بغير حق እነኚህ ሰለፊያ የሚባሉ ሰዎች ሰለፊያ የሚባሉ ሰዎችን ያለ አግባብ ያለ ማስረጃ መስፈርቶች ሳይሟሉ ከልካይ ነገሮች ሳይወገዱ ዝም ብለው ያለ አግባብ ሰዎችን ከእስላም አስፈንጥረው ያወጣሉ እያሉ መክሰሳቸው ነው اتهام السلفيين بانهم يكفرون الناس بغير حق ያለ አግባብ ሰዎችን ይከፍራሉ እያሉ ማለታቸው ማለት ነው እንደሚታወቀው ሰለፊዮች ደግሞ እዚህ ላይ በጣም የተጠነቀቁ ሰዎች ናቸው መስፈርቶች ሳይሟሉ መዋኒዕ ነገሮች ሳይወገዱ ከልካዮች ሳይወገዱ መሟላት ያለበት ነገር ሳይሟላና መወገድ ያለበት ነገር ሳይወገድ ሰዎችን ከእስላም አስፈንጥረው አይወጡም ሰለፊዮች ግን ይሄን ያደርጋሉ እያሉ ይተቻቸዋል ማለት ነው ለምን ከሷሐባዎች ጀምረን ብንመለከት ሷሐባዎች ነብዩ መሐመድ አለይሂ ሰላቱ ወሰለም ይከተላሉ حذروا وبينوا خطر الخوارج የخوارጆችን አደጋ አብራርተዋል ኡማውን አስጠንቅቀዋል በል ወቃተሉም ተገለዋቸዋል ነዓሊ ተገለዋል ይህን አፍካራቸውን ያወግዛሉ እንደውም አሊ ሲጠየቁ ካፊሮች አይደሉም ናሉት
ካፊሮች አይደሉም ኸዋሪጆች ላይ የተለያየ በዑለማው ሱና መካከል የሐሳብ ልዩነት ቢኖርም በወቅቱ ግን ሲጠየቁ هم اخواننا قد بغوا علينا በእኛ ላይ ድንበር ያለፉ የሆኑ የሸፈቱ የሆኑ ያመጹ የሆኑ ናቸው ወንድሞቻችን ናቸው ብለው የተናገሩበት አጋጣሚ አለ ለዚህ ነው ኢብኑ ዑሰይሚን ረሂመሁላሁ ተዓላ ይህን የዓሊን ንግርና ሌሎቹንም በማድረግ ስለ ኸዋሪጆች ሁክም አልሰጡም የሚል አቋም አላቸው ካፊሮች ናቸው ያሉ አሉ ካፊሮች አይደሉም ያሉ አሉ هم كلاب النار ተብሏል يمرقون من الدين ይህን ሁሉ ሐዲስ ይዘው ካፊሮች ናቸው ያላሉ ተወቁፍ ያደረጉም አሉ ካፊሮች አይደሉም ያሉም አሉ ግን ራጅህ የሚያደርጉት ወደ ተፍሲር ነው የሚገቡት ይሄን አቋም ያላቸው ኸዋሪጆች ካፊሮች ናቸው ይሄ አቋም ያላቸው ደግሞ አይደሉም ብለው ተፍሲል የሚያደርጉት ዑለማዎችን ራጅህ ያደርጋሉ على كل حال ሱሐባዎች በጥቅሉ منضبط ያልሆነ ተክፊር ውስጥ አልገቡም ነው እነዚህ ዞች ከኢስላም አላወጣቸውም ነው اكثر الناس ردا على اهل الغلو في التكفير غير المنضبط هم دعاة المنهج السلفي قديما وحديثا ነው ድንበር ያለፈ የሆነ ስርዓት ያልጠበቀ የሆነ ድንበር ማለፍና እንዲሁም ያለ አግባብ ሰዎችን ከኢስላም አስፈንጥሮ ማውጣትን በተመለከተ ይህንን የሚዋጉት ሰለፎች ናቸው ሰለፎች የተሟላ የሆነ መስፈርት ካገኙ መዋኒዎች ከሌሉ ከኢስላም ያወጣሉና መሟላት ያለበት ነገር ከተሟላ ማለት ከዛ ውጪ ግን ሰለፎች አቋማቸው ግልጽና ግልጽ የሆነ ነገር ነው ማለት ነው እንደ አምስተኛ የምናየው اتهام السلفيين بانهم لا يفقهون الواقع በወቅቱ የሚከሰትን ነገር የማወቅ አቅሙ የላቸውም ይያሉ ይተቿቸዋል ሰለፊዮችን ዓለም ላይ የተከሰቱ ያሉ ነገሮችን የማገናዘብና የመቆጣጠር ግንዛቤው ዕውቀቱ የላቸውም ይያሉ የማብጠልጠል ስራ ይሰራሉ አንድ ነገር ሲከሰት الحكم على الشيء فرع من تصوره ይባላል በአንድ ነገር ላይ ፍርድ ለመስጠት ያን ነገር መጀመሪያ መቆጣጠር ይቀድማል ይሄ ነገር ሽርክ ነው ወይም ሽርክ አይደለም ተውሂድ ነው ተውሂድ አይደለም ሱና ነው ሱና አይደለም ቢድዓ ነው ቢድዓ አይደለም ሙንከር ነው ሙንከር አይደለም ሐራም ነው ሐላል ነው የሚለው ነገር መጀመሪያ ያን ነገር መቆጣጠር ይቀድማል ብድግ ብሎ ፍርድ ከመስጠት በፊት ማለት ነው አንድ ነገር ሲከሰት ሰለፎች ረጋ ብለው ያን ነገር ከተቆጣጠሩት በኋላ ማስረጃ አፈላልገው ነው ውሳኔ የሚወስኑት ወደ ውሳኔ የሚገቡት ማለት ነው እንግዲህ የሰለፎችን መንሃጅ ሰዎች እየተዋጉበት ያሉት ነጥቦች በቀላሉ እነኚህ ናቸው አንደኛ ይህን መንሃጅ አለማወቃቸው ነው ብለናል ሁለተኛ የተለያዩ የሚረጧቸው ማደናገሪያዎች ከመብዛታቸው የተነሳ ነው ብለናል ምክንያቱ ይሄ ነው እንደሚታወቀው በሸሪዓችን 6 ነገሮች ሰለፎቻችን በሚጽፏቸው ኪታቦች ላይ ምን ጊዜ የሚዳስሷቸው ነገሮች አሉ 6 ነገሮች አንደኛ التوحيد توحيد የሚባል ነገር يقابله الشرك ሽርክ ለሱ ተቃራኒ ሆኖ እናገኘዋለን ሰለፊዎች ደግሞ ይህን መንሃጅ የተከተሉ ሰዎች ጧት ማታ ተውሂድ ላይ ትግል ያደርጋሉ ሽርክንም ይዋጋሉ ደከመን ሰለቸን ሳይሉ ማለት ነው التوحيد الشرك ሁለት السنة البدعة 3 4 الجماعة الفرقة 5 6 እነዚህ ነገሮች ላይ هذه الأمور الستة هي صلب موضوعات كتب الاعتقاد عموما ይላል በእምነት ዙሪያ በአቂዳ ዙሪያ የተጻፉ የሆኑ ኪታቦች የሚያጠነጥኑት እና የሚሽከረከሩት በእነዚህ በስድስት ነገሮች ላይ ይላሉ አንደኛ التوحيد ነው يقابله الشرك توحيدና ሽርክ ላይ ምን ጊዜም ትግል ያደርጋሉ የሱና ሰዎች ይህን መንሃጅ የተከተሉ ሰዎች ሌላው السنة تقابلها البدعة ሱና የሱና ተቃራኒ ቢድዓ ሆኖ እናገኘዋለን ሱና ላይ ምን ጊዜም ትግል ያደርጋሉ
ቢድዓን ያወግዛሉ ይዋጋሉ ኡማው ቢድዓ ላይ እንዳይወድቅ ያስጠነቅቃሉ ከሽርክ እንደሚያስጠነቅቁ ሁሉ ማለት ነው ወደ ሱና ጥሪ ያደርጋሉ አህለ ሱና የሚባል ስያሜ የሚያገኙበት ምክንያቱም ይሄ ነው ሱናን ሳይንቁ በመቀበል በደስታ ይማራሉ ያስተምራሉ ከቢድዓ ያስጠነቅቃሉ ራሳቸውን ያረቃሉ ማለት ነው والجماعه تقابلها الفرقه كذلك اهل السنه والجماعه አንድነት ላይ ትኩረት ይሰጣሉ